ሳትኮሳተሪ ደግሞ ታበላለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ የምሬን ነው። እውነት አልወፈረችም ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይው ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይው ነገር ታይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ እናሳድግ ነው ያልኩት። ይሄ ደግሞ የኔ ሐሳብ መሄዱን አልተውም። ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ ሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁኝ። በያላችሁበት ሁላችሁም ሰላማችሁ ይብዛላሉ ቤተሰቦቼ። ዛሬ እንግዲህ ተመልሼ ስመጣ ቤተሰብ ሩታን ላገኛት ነው። ሩታን ማገኝበት ምክንያት ደግሞ ምንድነው? ያው አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ፣ ሁለታችን ቁጭ ብለን ያወራንበት ነገር እና በሰው በኩል የደረሰን ነገር አንድ አይደለምና ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍ ሰምቻለሁኝ። ግን ደግሞ እራሷን አውርቻት አንዳንድ ጊዜ ተስማምተን ያደረገው ነገር ይሻላል ምንም ቢሆን በመሀላችን ልጅ አለና ያንን ነገር በማሰብ ወደ ውጭም ልትሄድ ከነበረ ያለውን ነገር ለማስቆም ከዛም ባለፈ ደግሞ ቤተሰቦቼ እዛው አዲስ አበባ ያለውን ቤት እንግዲህ ሙሉ እቃው ያሉትን ነገሮች በሙሉ ለሷና ለልጇ መተው እችላለሁ። እኔ ወንድ ልጅ ነኝ። የትም ቦታ ሄጄ ወይንም የትም ወጥቼ ገብቼ መኖር እችላለሁኝና እሷ ግን ከልጅ ጋር ምናልባት ብዙ ነገሮች ላይመቻችላት ይችላልና ያለንበት ቤት ያው እኔና ሩታ እንኖርበት የነበረበት ቤት ሁሉ ነገሩ የተሟላ ነው። ምንም ነገር የጎደለው ነገር የለም። እኔም እየኖርኩበት ነው አሁንም ላይ እና እሷ ወደ ውጪ ምናምን የምትለውን ነገር ትታ እኔና እሷ ተስማምተን እዛው ቤት ውስጥ እኔ እወጣለሁኝ እሷ መኖር እንደምትችል ልነግራት እፈልጋለሁኝ። የቤቱንም ቁልፍ ልሰጣትም ጭምር ነው ዛሬ የመጣሁት ማለት ነው ቤተሰቦቼና ወደ ውጪ ምናምን የምትለውን ነገር ትታ አብረን በጋራ ልጃችንን ማሳደግ እንችላለንና በመሀላችን ፍሬ አለ፣ እግዚአብሔር የሰጠን ፍሬ አለ። ያንን ልጅ በጋራ ሆነን እየተነጋገርን ማሳደጉ የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼና ይህንን ነገር ላማክራት ነው ዛሬ እየጠራዋት። ደውዬላታለሁኝ እመጣለሁ ብላኛለች። ያው ፈቃደኛ አልሆነችም ነበረ ለመምጣት መጀመሪያ፣ ግን ደግሞ ፈልግሻለሁ ለአንዳንድ ነገሮች ብያት ነው እየመጣች ያለችው ማለት ነውና በቃ ችግር የለውም እኔ እንደሆንኩኝ ሆኜ መኖር እችላለሁ ቤተሰቦቼና ያው ወጣት ነኝ። የትምህርት ወጪ መግባት እችላለሁኝ። ቢደብረኝ ቢከፋኝ እናቴ ቤት መምጣት እችላለሁ። እሷ ግን ቢያንስ ልጅ አብሯት ኖሮ ከቤተሰብም ጋር ረጅም ጊዜ ማቆየት አችልም መኖር አችልም። የፈለገ ነገር ቢሆን እናትና አባት የፈለገ ቢወዱን የፈለገ ቢያከብሩን ይከብዳል። የፈለገ ነገር ቢሆን ይከብዳል ብቻና ያንን ነገር በማሰብ እኔ የምንኖርበት የነበረውን ቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረኩት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነውና እኔ የትም ወጥቼ መገብቼ መኖር እችላለሁና ያ ስለሆነ ቤተሰቦቼ የቤቱን ቁልፍ ዛሬ እሰጣታለሁኝ እና እዛ ቤት መኖር ትችላለች። ከዛ ባለፈ የውጭ ሀገር ምናምን የምትላቸው ነገሮች ለእኔ እውነቱን ስነግራቸው አላስደሰተኝም። በቃ ችግር የለውም እኔና እሷ አብረን መኖር ማንችል ከሆነ ግን በሰላም ተለያይተን ግን መቀጠል እንችላለንና ልጃችንንም በሰላም ማሳደግ እንችላለን። ይሄ ደግሞ በእኛ ህይወት የተጀመረ ነገር ወይንም አዲስ ነገር አይደለም። ብዙ ሰው ህይወት ላይ አፕን ያደረገ ነገር ነው። ባይሆን ጥሩ ነበረ፣ ግን ደግሞ አንድ ጊዜ ሆኗል፣ አፕን አድርጓል። በጋራ ግን በመስማማት በአንድነት ሆነን በመነጋገር ልጃችንን ከኛ ፍቅርን ተምሮ ማድረግ ስላለበት እኔና እሷ እየተነጋገርን በሰላማዊ መንገድ ለማሳደግ ነው የኔ ፕላን ማለት ነውና ለዛም ነው ቤቱንም እለቅላታለሁ ያልኩት ማለት ነው። ከዛ ባለፈ እኔና ሩታ ይሄን ያህል እንትን የሚለን የሚያገናኘን ነገር የለም። ፈጣሪ ይመስገን
ከዚህ በፊት ሪል ስቴት ነበረን። እሱንም ከፍለን ጨርሰን አሁን በቅርቡ ወደ ራሳችን ወደ እጃችን ልናስገባው ነውና ቢኤምሲ ላይ አንድ ቤት አለን በሁለታችን ስም ማለት ነውና ችግር የለውም። ወደዛ መግባት ከፈለገች ያንን ክፍያ ጨርሽላት ወደዛ መግባት ትችላለች። አይ ካለች ደግሞ ሌላ ሪል ስቴት ለሩታ የሚሆን መግዛትም ሆነ እንትን ማለት እችላለሁኝና ይህንን ሀሳብ ላይ ነኝ። በዚህ ሳምንት ወያኛውን ሪል ስቴት እንትን ያልኩትን ቤት እሰጣታለሁኝ ወይንም ደግሞ አዲስ ቤት እገዛላታለሁ ብዬ አስቤያለሁኝና በምንም አይነት መንገድ ሩታ ተቸግራ ማየት አልፈልግም። ያው ሩታ ተቸግራ ሳይ ማለት ልጅም እንደተቸገረ ብዬ ስለምቆጥረው ማለት ነውና ሁሉ ነገር እሷ ሲሞላላት ልጅም ሁሉ ነገር ሞልቶለት ነው የሚያደርገውና ያንን በማሰብ ነው አሁን ያለንበት ቤት እኔና ሩታ እንኖርበት የነበረበት ቤት ያው ክራይ ቤት ነውና ከዛ ክራይ ቤት መኖር አልፈልግም ካለችም ወገዛ ነው ቤት መግባት ትችላለች ማለት ነውና ይበቃታል። እናቷን ቤት ረጅም ጊዜ ቆይታለች። ከዚህም በላይ እኔ እዚህ እንድትሆንም ፍላጎቱ የለኝም እውነቱን ስነግራችሁ ማለት ነው። ለምን ያው 2 ወር ከምናምን ሆናትና አሁን ወደ ቤት መመለስ ያለባት ይመስለኛል። ይህንንም ሀሳብ እናቀርብላታለን። ያው መታለች እሷም ከሷ ጋር ያሉትን ነገሮች ወደ እናንተ ይዤላችሁ ቀርባለሁ ማለት ነውና ሰላም እንዴት ደህና ነሽ? ይመስገን። ሰላም ነው? ደህና ነኝ ያለው ይቅርታ ምንድን ነበር የጠራከኝ? ነበር የጠራከኝ? አዎ ለሰላም ነው የጠራሁሽ። ለነገር ምናምን አይደለም፣ ግን ተኮሳትረሻል በጣም። ለሰላም ነው? ሰላም ነው። ያው ለሰላም ስለጠራሁሽ በዚህ ልክ እንድትኮሳተሪም አልፈልግም። ስትኮሳተሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ የምሬን ነው። እውነት አልወፈረችም? ቤተሰብ ፊትሽ ድንቡሽቡሽ ብሏል። ሰላም ያለው አየር እየተነፈስኩ ስለሆነ ነው። ከኔ መለየት ያወፍራል እንዴ? እንጃ እኔ አላውቅም መሰለኝ። በደንብ ተስማማኝ መሰለኝ ሰላምን ሳገኝ ነው እንዴ? ኦኬ እኔ እንዲስ ሰላምሽን እንድታገኝና እንድመችሽ ከዚህም በላይ ወፍረሽ እንዳይሽ ነው ፈልገው። ለማንኛውም ጂም ግቢ ደግሞ ከዚህ በላይ ደግሞ እንዳትወፍሪ ማለት ነው። ሸንቀጥቀጥ ማለት አይከፋም። ማን ተዝረክርቆ አየክ? እንደዛ አልወጣኝም። ነገሩን ብቻ ለምን ተበያለሽ? ሸንቀጥቀጥ ለማን ምን ያንሰኛል? ድሮም ሸንቀጣኝ። አይ ምንም አያንስሽም እኮ እየወፈርሽ ነውና ከዚህ በላይ እንዳይጨምር ላንቺ በማሰብ ነው። ችግር የለም ለኔ ተወስ። ለኔ ተወስ። ኦኬ ምን እየበላሽ ነው ግን እንደዚህ ወፈርሽ? አትነግሪኝም? ምግብ ብቻ ነው የሚያወፍረው ሰው? ሰላም ማግኘት ራሱ እኮ ሰው በጣም ያወፍራል። ነው እንዴ? ኦኬ እኔም ተስማምቶኛል። ለማንኛውም ተመችቶኛል። እንጠየቅኩ አላስታውቅም እንደተመቸኝ ምናምን እንጠየቅኩ። ያው ብዙ ሰዎች እያሉኝ ነው እና ለዛ ነው ተመችቷል፣ ወፍራል፣ አምሮብሃል እያሉኝ ነው። እንኳን ደስ አለ። ምን አልሽኝ? እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ እንዳማረብኝም ስለነገርሽ። ምን ነው? እሺ ለማንኛውም ያው ኮስተር ብለሽ ስለመጣሽ ትንሽ ዘና ላድርግሽ ብዬ ስላሰብኩ ነው። ግን ደግሞ እንደዚህ አትኮሳተሪ። ለማንኛውም ለምን መናገር የምፈልገውም ነገር በደንብ እንድናገር እንደዚህ ስትኮሳተሪም ይደብረኛል። እሺ ማውራት ትችላለህ? እያወራሁሽ ነው። ምን መሰለሽ ሩታ፣ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። ይሄ ነገር ደግሞ እኔ ብቻ ሳልሆን ያልወደድኩት ብዙ ሰዎች አልወደዱትም፣ ቤተሰብሽ አልተቀበለውም።
እናት አባትሽ አልተቀበሉትም ነገሩን ማለት ነውና እናት አባትሽ ረግጠሽ ብትይዚ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም አስፈልገዋለሁ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ስለዚህ እዛም ሄድሽን እኔ አልወደድኩትም እና ይህንን ሀሳብ እንድትሰርጂ እፈልጋለሁኝ። ከዛ ባለፈ ደግሞ እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁ። ከፋሚሊሽ ጋር ያለው ነገር ወደ ቤትሽ መመለስ ትችያለሽ። ወደ ቤትሽ መመለስ ትችያለሽ ስልሽ እኔ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ መውጣት እችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችያለሽ እና ልጄንም በፈለኩ ሰዓት መጥቼ ማየት እንኳን ብፈልግ እዛ ቦታ እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ ማስበው ማለት ነው። ይሄ ደግሞ የሚሆነው አሁን ያሰብሽውን ሀሳብ ስታስቀሪው ነው ወደ ውጭ ሄዳለሁ ያልሽውን ነገር ማለት ነው። ስለዚህ ሩታ ይሻላል ብዬ ማስበው ለልጃችንም ጤንነት ለልጃችንም ደህንነት ሁለታችንም ብንኖር ነው። ስለዚህ ይህንን ሀሳብ እንዴት ታይዋለሽ? ከዛ ባለፈ ደግሞ ክራይ ቤት ውስጥ እኔ አልቆይም ክራይ ቤት ውስጥ አልኖርም ደግሞ ብለሽ የምታስቢ ከሆነ ያው የገዛ ነው ቤት አለን እሱን በቅርቡ መጨረስ እችላለሁኝ። ወደዛም መግባት ትችያለሽ።